ዛሬ ለመስራት የተዘጋጀሁት ቀለል ያለ በቤታችን ውስጥ እንዴት አድርገን የአልጫ ቅመም መስራት እንችላለን የሚለውን አብረን እናያለን። እያንዳንዱ ግብአት በዝርዝር እነግራችኋለሁ። እናንተ ደግሞ ቤታችሁ ውስጥ ባለ ነገር እንደዚህ አሳምራችሁ መስራት ትችላላችሁ። አብራችሁን ቆዩ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን፣ እኔ ደህና ነኝ። ዛሬ ደግሞ ቀለል ያለ የአልጫ ቅመም በቤታችን ውስጥ እንዴት አድርገን እንሰራለን የሚለውን አብረን እናያለን። ይሄ በጣም ስራ ለሚበዛባችሁ፣ ጊዜ ለሌላችሁ፣ እንዲሁም ደግሞ የምትኖሩበት አካባቢ ፀሐይ ማግኘት ማትችሉ፣ እንዲሁም ደግሞ ቤቶቻችሁ መስታወት ሆኖ ፀሐይ ላይ አውጥታችሁ ማስጣት ለማትችሉ ለእናንተ ይጠቅማችኋል ማለት ነው። ፍሬሹን ስታዘጋጁ ያው ፀሐይ ማግኘት ስላለበት ማለት ነው። እኔ ደግሞ ዛሬ በተዘጋጁ ደረቅ ቅመሞች እንዴት አድርጌ እንደምሰራ አብረን እናያለን። ያዘጋጀኋቸው ቅመሞች ነጭ ሽንኩርት ዱቄት፣ ቀይ ሽንኩርት ዱቄት፣ ነጭ አዝሙድ፣ ዝንጅብል ዱቄት፣ ከሙን እና ኮረሪማ እነዚህ ናቸው ያዘጋጀሁት ማለት ነው። እያንዳንዱን መጠኑን አሁን እነግራችኋለሁ፣ ኮሜንት ላይ እጽፍላችኋለሁ። አንድ የሻይ ማንኪያ ኮረሪማ እናንተ ከፈለጋችሁ በዛ ማድረግ ትችላላችሁ። 3 የሻይ ማንኪያ ዝንጅብል፣ 3 የሻይ ማንኪያ ነጭ አዝሙድ፣ 2 የሻይ ማንኪያ ከሙን፣ 6 የሻይ ማንኪያ ነጭ ሽንኩርት ዱቄት፣ 6 የሻይ ማንኪያ ቀይ ሽንኩርት ዱቄት። እነዚህ ቀይ ሽንኩርትና ነጭ ሽንኩርት ብዙ ጊዜ ነው የማስቀምጠው ፍሬዘር ነው፣ በረዶ ክፍል ማለት ነው። ለምን ውጪ ሲቆይ አየር ምናምን ከነካው ይጠባበቃል። ያ እንዳይሆን ፍሬዘር ነው ማስቀምጠው። ስለዚህ ይሄንንም ቅመም እናንተ ብትፈልጉ በትንንሽ ነገር አሽጋችሁ ይሁን ወይ ከድናችሁ ለጊዜው የሚበቃችሁን ፍሬዘር ማድረግ ትችላላችሁ፣ ወይ ደግሞ ፍሪጅ ማድረግ ትችላላችሁ ማለት ነው። በዚህ መልኩ አደባልቄዋለሁ። እናንተ በእጃችሁም በማንኪያም ቢሆን ማደባለቅ ትችላላችሁ። ከዛ ደረቅ ባለ እቃ ነው ማስቀምጠው። ከሰራሁት በኋላ ደግሞ ለጊዜ የሚያስፈልገኝን ያክል ትንሽ ውጭ ያረግና ቀሪው ፍሪጅ ነው ማረገው ማለት ነው። እና በዚህ መልኩ አዘጋጅታችሁ መጠቀም ትችላላችሁ። እንደዚህ ያቅልላችሁ ማለት ነው። በዚህ መልኩ ይሄን የሚያክል ቅመም አዘጋጅቻለሁ። ለብዙ ጊዜ ይሆነኛል እና ውድ ቤተሰቦቼ ይሄንን ቪዲዮ ከወደዳችሁት ሼር ላይክ አድርጉልኝ። ሀሳብ አስተያየታችሁ ስጡኝ። በአካል ስታገኙኝ ለምታበረታቱኝ፣ ሀሳባችሁ ለምትሰጡኝ ከልብ አመሰግናለሁ። አሁንም ደግሞ ይሄንን ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት ጻፉልኝ። መጨመር ያለብኝን ንገሩኝ፣ መቀነስ ያለብኝን ንገሩኝ። መልካም ቆይታ ይሆንላችሁ።